ሰላም ለእናንተ ይሁን ክቡራን የቻናላችን ቤተሰቦች፣ ለሰዓቱ ካዘጋጀንላችሁ መረጃዎች መካከል ዋና ዋናዎቹን በማስተዋወቅ እንጀምር። የኢትዮጵያ ታላቁ ህዳሴ ግድብ ምርቃት ሽርጉድና የምዕራብ እዝ ምስረታ በዓል። የኢራንና የእስራኤል ግጭት ተባብሶ መቀጠሉን ተከትሎ የአሜሪካን ፕሬዝዳንት ዶናልድ ትራምፕ ስብሰባ አቋርጠው መውጣታቸው ተገለጸ። ውድ ቤተሰቦቻችን፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። የታላቁ ህዳሴ ግድብ ግንባታና የምዕራብ እዝ 404ኛ ህዳሴ ኮር 3ኛ ዓመት ምስረታ በዓል። የታላቁ ህዳሴ ግድብ አሁን ያለበትን ደረጃ ለማድረስ ሰራዊቱ ከፍተኛ ገድል መፈጸሙን የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻል ብርሃኑ ጁላ ይህንን የተናገሩት ትላንት የምዕራብ እዝ 404ኛ ህዳሴ ኮር 3ኛ ዓመት ምስረታ በዓል በታላቁ ህዳሴ ግድብ ባከበረበት ወቅት ነው። ህዳሴ ግድብ ብሔራዊ ሀብታችን እና የኢትዮጵያ ማንሰራራት የተረጋገጠበት ነው ብለዋል። በምስረታ በዓሉ ላይ ንግግር ያሰሙት የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻዲል ሐሰን በክልሉ ተፈጥሮ የነበረው አለመግባባት በመፍታትና አስተማማኝ ሰላም ለመፍጠር ሰራዊቱ ከፍተኛ መስዋዕትነት መክፈሉን ተናግረዋል። የህዳሴ ግድብ እና የአካባቢውን ሰላም ለመጠበቅ የመከላከያ ሰራዊት ውድ ዋጋ መክፈሉን የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የግድቡን ስራ ለማወክ ባለፉት ዓመታት ሽምቅ ውጊያ ሲያካሄዱ የነበሩ ኃይሎችን በማጽዳት ግድቡ አሁን የደረሰበትን ደረጃ ለማድረስ ሰራዊቱ በተለይም የምዕራብ እዝ ከፍተኛ ገድል መፈጸሙን አመልክተዋል። ለግድቡ ግብዓት የማጓጓዝ ሂደትን ለማስተጓጎል የተለያዩ ተደጋጋሚ ጥረቶችን በማክሸፍና ፈታኝ የተባሉ ወቅቶችን በማለፍ ግድቡ ለፍጻሜ ማድረስ መቻሉን አብራርተዋል። ባለፉት ዓመታት በአካባቢው የሚንቀሳቀሱ ሸማቂ ኃይሎች ከጸጥታ ኃይሎች ጋር ከመዋጋት በተጨማሪ የአካባቢው ማህበረሰብ ላይ ከፍተኛ ጫና ማድረሳቸውን እንዲሁም የክልሉ ህዝብ በእነዚህ ሸማቂዎች ለከፍተኛ ችግር ተጋልጦ መቆየቱን ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በክልሉ የተለያዩ ቦታዎች በመተከል ዞን፣ ከአሶሳ ዞን ጊዜ እና ኩርሙክ በተባሉ አካባቢዎች ሲንቀሳቀሱ የነበሩ ሸማቂዎች በክልሉ እና በሰራዊቱ በተወሰዱ እርምጃዎች መፍትሄ ማግኘታቸውን አመልክተዋል። በዚህ ብሔራዊ ግድባችን ባሉት የታላቁ ህዳሴ ግድብና በአካባቢዋ የተሰማራው ሰራዊት የሸማቂዎችን እንቅስቃሴ በመግታትና ግብዓቶችን በማጓጓዝ በአሁኑ ወቅት ግድቡን ለማስመረቅ ዝግጁ ማድረግ መቻሉን አስታውቋል። የታላቁ ህዳሴ ግድብ የኢትዮጵያ ማንሰራራት የታየበትና የተረጋገጠበት ነው ብለዋል። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደሩ አቶ አሻዲል ሐሰን በዚህ የ404ኛ ህዳሴ ኮር 3ኛ ዓመት ላይ ባሰሙት ንግግር ሰራዊቱ በክልሉ ተፈጥሮ የነበረውን አለመግባባት ለመፍታትና አስተማማኝ ሰላም ለመፍጠር ከፍተኛ መስዋዕትነት መክፈሉን አመላክተዋል። ውስጣዊ ሰላምን ለማረጋገጥ ሰራዊቱ ፈርጀ ብዙ ተግባራትን እያከናወነ እንደሚገኝም ገልጸዋል። የምዕራብ እዝ አዛዥ ሌተናል ጀነራል መሰለ መሰረት የህዳሴ ግድቡ ግንባታ ለማሳካት ከ2003 አንስቶ በስራ ላይ እንደሚገኙ ተናግረዋል። ስራውን ለማስተጓጎል ሲንቀሳቀሱ የነበሩ በሺዎች የሚቆጠሩ ሸማቂዎችን መከላከል ተችሏልም ብለዋል። በታላቁ ህዳሴ ግድብ በተከበረው የ404ኛው ህዳሴ ኮር 3ኛ ዓመት ምስረታ በዓል ላይ ከፍተኛ የጦር ሰራዊቱ አዛዦችና የክልል ስራ ኃላፊዎችም ተሳትፈዋል። በቀጣይ መረጃ የኢራንና የእስራኤል ግጭት መባባሱን ተከትሎ ትራምፕ የቡድን ሰባት ጉባኤን አቋርጠው ወጡ።
የኢራንና የእስራኤል ግጭት ተባብሶ አምስተኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተገለጸ። በኢራንና በእስራኤል መካከል እየተባባሰ ከመጣው ግጭት ጋር ተያይዞ ፕሬዝዳንቱ ወደ ዋሽንግተን መመለስ አለባቸው ሲል ዋይት ሀውስ አስታውቋል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሀውስ ብሔራዊ የደህንነት ምክር ቤት እንዲሰበሰብም ትዕዛዝ ማስተላለፋቸውን ሪፖርቶች ወጥተዋል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ መከላከያ ሚኒስትር ፔት ሄግሴት ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅ አድርገዋል። በአሜሪካና በዩናይትድ ኪንግደም መካከል የተደረገው የንግድ ስምምነትን ጨምሮ በርካታ ጉዳዮችን በማሳካት ትራምፕ በጉባኤው ስኬታማ ቀን እንደነበራቸው ለማጉላት ሞክረዋል። ነገር ግን የፕሬዝዳንቱ የፕሬስ ሴክሬታሪ ሰኞ ምሽት በመካከለኛው ምስራቅ እየተካሄዱ ባሉ ጉዳዮች ምክንያት ትራምፕ የቡድን ሰባት መሪዎች በካናዳዋ ካናናስኪስ እያደረጉ ያሉትን ጉባኤ አቋርጠው እንደሚመለሱ ተናግረዋል። ፕሬስ ሴክሬታሪዋ ተጨማሪ ማብራሪያዎችን ከመስጠት ተቆጥባለች። ፕሬዝዳንቱ ጉባኤው ከመጠናቀቁ በፊት ቀድመው በመሄዳቸው ምክንያት ከዩክሬን ፕሬዝዳንት ቮልደሚር ዘለንስኪ እና ከሜክሲኮ ፕሬዝዳንት ክላውዲያ ሺምባ ጋር ለማክሰኞ ታቅዶ የነበረው ውይይት ሳይካሄድ ቀርቷል። ሰኞ ዕለት በነበረው የፎቶ ፕሮግራም ትራምፕ ወደ ዋሽንግተን መመለሳቸው ለትልቅ ጉዳይ መሆኑን ተናግረዋል። ትራምፕ ጉባኤውን ሳያጠናቀቁ የሚመለሱት የእስራኤል እና ኢራን እርስ በርስ የሚያደርጉት ጥቃት አምስተኛ ቀኑን በያዘበት ዕለት ነው። ትራምፕ ቀደም ብለው ትሩዝ ሶሻል በተሰኘው የሶሻል ሚዲያ ገጻቸው ኢራን በቅርቡ በተካሄደው የአሜሪካና የኢራን የኒኩለር ድርድር ላይ ያቀረቡት ስምምነት መፈረም እንደነበረባት አስፍረዋል። ኢራን የኒኩለር መሳሪያ ሊኖራት አይችልም፣ ደጋግሜ ተናግሬያለሁ ብለዋል። ትራምፕ በተጨማሪም 17 ሚሊዮን ነዋሪዎች ከሚኖሩባት የኢራን መዲና ቴሄራን በአስቸኳይ ለቀው እንዲወጡ በማህበራዊ ሚዲያ ገጻቸው ትዕዛዝ አስተላልፈዋል። ብዙም ሳይቆይ የኢራን መገናኛ ብዙሃን በቴሄራን ማክሰኞ ማለዳ ላይ ከፍተኛ ፍንዳታ መነሳቱን ዘግበዋል። እስራኤል በቀጥታ ሲተላለፍ የነበረው የኢራን የመንግስት ብሮድካስት ላይ ጥቃት አድርሳ ፕሮግራሙ እንዲቋረጥ ካደረገች ከሰዓታት በኋላ ከበድ ያለ ጥቃት ፈጽማለች። በእስራኤል ሰኞ ለማክሰኞ አጥቢያ በቴል አቪቭ የአየር ጥቃት ማስጠንቀቂያዎች የተሰሙ ሲሆን የኢራን ሚሳኤሎች ወደ እስራኤሏ ዋና ከተማ ቴል አቪቭ በብዛት ተወንጭፈዋል። እጅግ ከፍተኛ የተባለ ውድመትን ማስከተላቸው በመነገር ላይ ይገኛል። በዋናነት ዩናይትድ ኪንግደም፣ አሜሪካ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን እና ጃፓን የሚገኙበት የቡድን ሰባት አገራት መሪዎች ትራምፕ ጉባኤውን ሳያጠናቀቁ ቀድመው መሄዳቸውን እንደሚረዱ ገልጸዋል። አሜሪካ የተኩስ አቁም ስምምነት እንዲደረስ የምታስችል ከሆነ ይህ በጣም ጥሩ ነው ሲሉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ገልጸዋል። ውድ የቻናላችን ቤተሰቦች ለሰዓቱ ያሰናዳንላችሁ ፕሮግራም የተከታተላችሁትን ይመስል ነበረ። ከሰዓታት በኋላ በሌላ መረጃዎች ደግመን እስክንገናኝ ቸር ያሰማን።